ውዶቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ደህና ነኝ አለው። ለመኖር እየሞከርን ነው። እግዚአብሔር በታች እየታገልን ለራሳችን። አሁን ደግሞ ትንሽ ያመኛል፣ እግሬንም ያመኛል፣ ራሴም ይነዳል። ምኑን ከምን እንደማረግ ምኑን አውርቼ ምኑን እንደምተው ግራ ገብቶኝ ዝም ብዬ ውሃ ሙቄ አመጣው እላችኋለሁ። ሻምፖ አረኩበት፣ ሎሚም አምጥቻለሁ። ዝም ብዬ እስቲ ልዘፍዘፍ ብዬ እግሬን ግራ ገብቶኛል። በቃ ራሴንም ጠላው፣ ሰውንም ጠላው። ብቻ ነው እንጃ ብቻ ወዴት እንደምለው ከወዴት እንደምጀምረው ብቻ ግራ ገብቶኛል። ኑሮ ይከብዳል። በሽታ፣ ስደት፣ ናፍቆት፣ ስጋት፣ ፍርሃት በቃ ተደራርቦብኝ ብዙ ነገር በቃ ይጨንቀኛል እላቸዋለሁ። ሰዎቹ እንደ አጋጣሚ ከቤት ሲወጡልኝ እኔ ደግሞ እንደዚህ ውሃዬን አሙቄ መጣሁ። ትንሽ በጣም ስለሞቀኝ እንዲቀዘቅዝልኝ ቁጭ ብያለሁ። በዛው ቪዲዮ እስቲ ልስራ። ስንት ቀን ዩቲዩብ ላይ አልገባም፣ ላይቭም መግባት አስጠላኝ። በቃ ቪዲዮም አልለቅም፣ ሁሉ ነገር አስጠልቶኛል። ግን እስከ መጨረሻው ይዩት እስቲ። ምን ላድርግ፣ ወዴት ልሄድ ብዬ እየነገርኳችሁ ነው። ጥያቄን መልሱልኝ። ቢያንስ እግዚአብሔር ይማርሽ፣ ጭንቀትሽን ያርቅልሽ፣ ደስታሽን ያቅርብልሽ በሉኝ። ደስታ ነው የናፈቀኝ። ልጅን ድምፁን ሰምቼ ተመለሰ ደወለ የምባልበት ሰዓትና ጊዜ ናፈቀኝ። መከራ ከቤታችሁ ሁሉ ይራቅ፣ ደስታ ይቅረብላችሁ። ጭንቀት ከእናንተ ይራቅ፣ መከራ ይራቅ፣ በሽታ ይራቅ። እኔ ግን ሁሉ ነገር ከብዶኛል አሁን ላይ። በቃ አሁንማ ሰው ማስጠላኝ፣ መውሬ ሁሉ አስጠላኝ፣ የምናገረው ሁሉ ከብዶኛል። በቃ እንዴት እንደማረግ ግራ ገብቶኝ ነው ዝም ብዬ እንደዚህ ማወራችሁ እላችኋለሁ። ውሃዬም አልሞቅ አለ፣ አልቀዘቅዝ አለ። እንዴት እንደማረግ ግራ ገብቶኛል በእውነት በጣም የጤና ነገር አሳስበኛል። ብቻ ተመስገን ተመስገን። ተመስገን ነው። ይሞቃል፣ ገና ይሞቃል። ያው ሙቀየፍ ከፍቼበት ይሞቃል በጣም። በጣም አበዛው የሞቀ ውሃ እና ሰው ሲጨንቀው የሚያደርገው ሁሉ ይጠፋበታልና ሰዎቹ ስለሌሉ ደስ አለኝ ቤት ውስጥ እንደፈለኩ ለመሆን። እቺ ራሱ ቀላል አይደለም። ራስን መጠበቅ ትንሽ ፋታ ይሰጣል። ማንስትሬሽንም ከሆነ እንደዚህ ከሆነ ትንሽ ያቀልልኛል። ምን ነገር ጨንቆኛል ብቻ እና የኔ ይመስላል። ተቃጽልናል ወገኔ። ያሳዝናል። ይሞቃል፣ በጣም በጣም ይሞቃል። ግን ሁላችሁም እንደዚህ ብትጠቀሙ ጥሩ ነው በቤታችሁ ውስጥ። እኔ እንኳን እቃ ራሱ የለኝም። ቤቱን የምወለውልበት ባልዲ አምጥቼ እሱ ላይ ጨምሬ ነው ሻምፖና የሞቀ ውሃ። ብቻል ጥሩ ነው ሁሌ እንደዚህ መጠቀም። የሆነ ነገር ደስ ስላለብ ያለ ውሃ ውስጥ እግርን ሲያቆዩት
አዎ ያቃጥላል። ደስ ሲል የሆነ ነገር ቀለል ይላል። ደም ስራችሁ ሲዛወር ይሰማል እና እናንተም ተጠቀሙ እላችኋለሁ። እንደዚህ ጥሩ ነው። እዚህ አድርጎ ደግሞ ትንሽ እረፍት መስጠት። የኔን በሽታ ከወዴት እንደማደርገው ምን ቀን ተሻለኝ እንደዚህ ደስታዬ። በቃ አንድ ቀን ምስኪን ያጫውተኛል፣ አንዳንድ ቀን ደግሞ በቃ የታባቱ እሱም ይመጣልኛል። እኔም መኖር አለብኝ እላለሁ። በቃ የወታደር እናት መሆን ለካ እንደዚህ ነው እናቴ። ለምን እንደዚህ ያርጉበት ቪዲዮ ይሁን አይሁን እራሱ አላውቅም፣ ግን ስም ብዬ እንዳይቀርብኝ ማለት ደስ ይላል። ሻምፖ ራሱ አልተበጠበጠም። ተመስገን ከቤት ስለወጡልኝ ነው እንደዚህ ፈታ የምለው። ቤቱ ባዶ፣ ቴሌቪዥኑን የሚከፍት የለ፣ ብለን መታየት ነው። ምን አባቱ ምን ያደርጋል? እኔ እንደውም ስልኬ በቂ ነው። ለስልኬም ቦታ ጊዜ አጥቻለሁ። ትክክል እየቀዳው አይደለም። ደስ ስል ሰው ቤት ውስጥ ደግሞ ደፍቼ ጉድ እንዳልሆን እንጂ እና ያኔ ይመስላል ቆይታችን ውዶቼ። ገና እቆያለሁ። እኔ ግን አልወጣም ከዚህ ውሃ ውስጥ።
ባልዴ ከጠፋ ኑሮ ካልተመቻቸ መሞት አለ። ባለው አየር ፈታ እና ለእግር በሽታ መድኃኒት እንደዚህ ነው ሲባል ሰምቻለሁ። ከዚህ ቀደምም ተጠቅሜያለሁ። እናንተም ተጠቀሙ እዩት ነው የምላችሁ። እግዚአብሔር ባለንበት ጠብቀን ለሁላችንም ሰላም ጤና ያብዛልን፣ ቸሩን ያሰማን። ራሱ እሱ ባለቤቱ ቸሩ መድኃኔዓለም ቸርቸሩን ያሰማን፣ መከራን ያርቅልን፣ ቁጣን ያርቅልን፣ ምሕረትን ያቀርብልን። ሰላም ያውለን፣ ደግሞ ሰላም ያሳድረን። ቪዲዮውን እስከ መጨረሻ ብታዳምጡት በጣም ወዳችኋለሁ። ግን ካላዳመጣችሁኝ እናደዳለሁ እላለሁ። አመሰግናለሁ። የሴት እግር ይመስላል ነው። ኧረ በስመ አብ ይበቃናል።